የሳቅ ምንጫችን የሳቅ ሐይቅ የሳቅ ንጉሳችን ነፃነት ወርቅነህን ከመካከላችን አተናል። የሞት ክፋቱ ሞትን መቅጠር ወይም ከሞት ጋር መቀጣጠር አይቻልም። ሞት ማንን እንደሚወስድ ለይቶ አያውቅ አይለይም። ቢለይም ከሞት ማንንም አይቀርም። ለዛ ነው ነፃነትን የሚያክል በጣም የምንወደውን ወዳጃችንን ከእጃችን የነጠቀን። እናዝናለን በጣም የሁላችሁም ሐዘን የኛም ሐዘን የእናንተ ሐዘን ነውና ነፃነት ወርቅነህ እንግዲህ ለብዙ ኢትዮጵያውያን በጣም ወዳጅ ነው። በጣም ሰው አክባሪ ነው። ለኔ ደግሞ በጣም ይለያል። ከወዳጅም አልፎ የእናት ልጅ ወንድም ማለት ነው ለኔ። ነፃነት ከልጅነት እስከ ዕውቀት አብረን ያደግን በጣም ታታሪና ጠንካራ ሰው ነበረ። ነፂ ዛሬ እንግዲህ ነበር እያልን እናወራዋለን። ነበር እንደዚህ በጣም ቅርብ ነው ለካ። ትላንትና አብሮ የነበረን ሰው ዛሬ በሞት አጥቶ እንዲህ ነበር ነፂ ብሎ ማውራት በጣም ይከብዳል ላይምሮም። ምንም ማድረግ አይቻልም። እንግዲህ ከተፈጥሮ ጋር መታገል አይቻልም። ከእግዚአብሔር ጋር መታገል አይቻልም። እሱ በሚፈልግበት እሱ ባቀደው ሰዓት ሁሉ ነገር ተከናውኗል። ስለዚህ ምንም ማድረግ አንችልም። ነፂ በጣም ከባድ ነበር። ከኔ ጋር ደግሞ በጣም በርካታ ነገሮችን አሳልፈናል። በሥራ ጉዳይ ውስጥ አብረን ነበርን ብዙ ጊዜ። ብዙ ፊልሞችን ሰርተናል፣ ብዙ ቲያትሮችን ሰርተናል፣ ብዙ ነገሮችን ሰርተናል። ከቀበሌ ክበብ እስከ ፑሽኪን፣ ከፑሽኪን ደግሞ በትልልቆች መድረኮች ላይ አብረን ነበርን። እንግዲህ ከፊልም መካከል እንጥቀስ ከተባለ እንግዲህ ኤፍቢአይ የመጀመሪያው የኔና የነፂ ስራ ነበረ። ባለቀለም ህልሞች አሉ፣ ሚስተር ኤክስ አለ፣ ያ ቀን አለ፣ ታስጨርሽኛለሽ አለ። በጣም ብዙ ነገሮችን እንግዲህ ፍሬሽማን አለ፣ የመጨረሻው ኃጢአት አለ። ብዙ ነገሮችን ሰርተናል አብረን። ደከመኝ እኮ አንተ ጋር ለመድረስ እኮ አይዞህ በጣም ነበር እኔ ተመልሼ ከዛው ሳልፍ ኮፒ ካደርጋለሁ ብዬ ነበር። አሁን ወይ ቀኔ ተቆረጠልኝ። ሰው ሞቴን የምጠባበቅ ሰው ዱብዬ አይባልም አትደልለኛል። መሞቴ እንደው አይቀርም። ለምን ትደልለኛል? ዳኒ ማን ይቀራል? እኔ አሁን ዛሬ ሞት ደስ ይለኛል። ሙት ዛሬ ግልግል ብል ሙት ግልግል በቃ ታጨደ የለ ተወቀ የለ ታረሰ የለ ተበላሸ የለ ታምቼ የለ ምን የለ በቃ ይሄው ሊፍት በጠበቀ የለ ምን የለ ግልግል። ግን ሰማይ ቤት አለ ጊዜ ስትሞት ችግር ነው ይሻላል። መግቢያው ኪራውዲት ይሻላል። መድኃኒት እየቃሙ ከመኖር ይሻላል። ዳኒ እኔ ልቃም ለኔ ያርገው ሁሉን ይስተካከላል። ሁሉን አስተካክሏል። በምን ይስተካከላል? እሺ ንገረኝ። አሁን እኔ እንደምታየኝ በምን ይስተካከላል? ፈጣሪ ሊመጣ ነው አሉ። ማን ነገር? ጭምጭምታ ነው። ንገረኝ ኤፍሬም ንገረኝ በእናትህ። ዓለም እየሞቀች ነው። ጎርፍ በዛ፣ እሳተ ገሞራ በዛ። ሴቶችን ምርት ማሳየት አበዙ። ወንዶች ሶዳቸውን ዝቅ እያደረጉ ክፍያቸውን ማሳየት። ታዲያ አሁን ይህ ምን ሚስጥር ነው? ሴቶችን ምርታቸውን